በጣም ደስ ብሎኛል በጣም ገርሞኛል ያሁኑ ደግሞ የተለየ ላይ ተነው ደግሞ ፊክስ ምን አድርገው ካለው እናደርጋለን እዛው እናደርጋለን እንደ ድንገት አሪፍ ሌቨል የሆነ ስፔስ ነው ቀድሞ እንጂ አፕል ቦክስ ምናምን ያስፈልገን ነበር ግን አሪፍ ሌቨል የሆነ ስፔስ ነው እዚህ ጋር ይሄኛው ደግሞ ሳይክል ያስፈልጋልና አምስት ላይ እኔ ሳይክል ለድቻለሁ እና ተለማምጄ እንዴት ነው እችላለሁ ምናምን የሚለው አንድ ሶስቴ ፈርጣለሁ ብዬ ፈርቼ ነበርና ከዛም ዋይ ደግሞ ወርደን እንላጻለን ማለት ነው ሶስቱን ስቴፕ ባይ ስቴፕ ስለምናደርገው ሶስቱን ማለት ነው እዚህ እየነዳን እዚህ ላይ ማለት ነው እየነዳሽ ነው የምትሄጂው ቀስ እያልሽ አብረን ነው እንግዲህ የምንሞክረው እሺ ስታርት ሶስቱ ሙዚቃ ቪዲዮዎች ላይ አሪፍ ኢነርጂ ነበር የነበረው እዚህኛው ላይ በተለያዩ ነገሮች ሞክረናል የሆነ ሞክረናቸው ማነቃቸው አይነት ሻቶች ሞክረናል እንግዲህ አሪፍ ኢነርጂ ነበር የነበረው እነሱ ከኋላ እየነዱ በእነሱ ሮሊንግ ኤንድ አክሽን Ready? Rolling and action. እስካሁን ያለው አሪፍ ነው እስካሁን ጥሩ ሻቶች ወስደናል ብዙ ነው የሚቀረን ከዚህ በኋላ እሱም ደግሞ አሪፍ ነው Action. عرفتش በመጀመሪያ ሚሲንዲ አህመድ እባላለሁ ከሀሊዬ ጋር ሆኜ የሰራሁት በጣም ቤስት ጓደኛዋ ሆኜ ነው ሶስቱ ሙዚቃ ቪዲዮዎች ይለያያሉ ሀሊ መጀመሪያ ኢፒውን ስታሰማኝ ሶስት ሙዚቃ ቪዲዮን ሳለን ብለን አላወራንም ሙዚቃ እንድንመርጥ ነበርና መጀመሪያ መርጠን የነበረው ዓለም የሚለው ሙዚቃ ቪዲዮ ነበርና እሱኛው ሙዚቃ ቪዲዮ ሰራን ትንሽ ጃንራ ይለያል ሞር ወደ ወጣቶች ያደላ ነው እሱኛው ሙዚቃ ቪዲዮ ሞር ነው ራፕ
ወደ ራፕ ራሱ ይጠጋ ነበር እያወራ ነበረ። ከዛ ደግሞ ቀጥሎ ስሎ የሆነ ሙዚቃ ስሜ ያብጸጋ ዘውዴ ይባላል። ሞዴል ላይ የሀሌ ክሊፕ ላይ ካስት ተደርጌ ነው የመጣሁት። በጣም ለፍተንበታል፣ ተጨንቀንበታል። ከልባችን የመጣ ስራ ነውና ሁሉም እዚህ ስራ ላይ ለተሳተፉ በሙሉ ከነ ካስት ሲንዲ ሁሉም የተሳተፉት እነ ብሩክ አሁን ሴት በጣም ፋን ነበረ። ሀሌም በጣም ፋን ሰው ነች፣ በጣም ኢነርጂ ያላት ሰው ነች። ላይክ ምንም አይነት ችግር ቢያጋጥመን she's always smiling so ያ ነገር በጣም ቀላል እንዲሆንልኝ አድርጎኛል አሁን ሴት ማለት ነው። እና ይሄን ስላችሁ በጣም ብዙ ኮስት ነው የወጣበት። የተለያዩ ነገሮች ችግሮች ሲያጋጥሙ ኮስት ነው አብሮ የሚመጣውና ያን ነገር ራሱ ሀፍን እያደረገ አንዴ በጣም አሪፍ ነበር የነበረችውና የእሷ ኢነርጂ ይጋባል። በመጀመሪያ ሮብ በጣም አመሰግናለሁ። እስካሁን ድረስ እንዴት አላወቅኩም እያልኩልህ አይደል? ፉሊ ሳቲስፋይድ አትሆንም ማለት ማንኛውም ሰው በቃ ያው ያንቺ ስራ ነው ብሎ ያው በቃ ማለት ይችላል ሰው አይደል? ግን you put your heart into it እና ያ ደግሞ በጣም ያስታውቃልና ማወቄ አንተን በጣም ደስ ብሎኛል። የሂውማን ሄሩ ጋር ሆነን የሰራንበት ጋር አፋችሁን ያንቀሳቀሳችሁ ስሩ ያላችሁት ያኔ ዘፈኑ ስለማላቁ ምን ቢል ቀላል ስራ እንዳልሆነ ነው የተረዳሁት። በጣም ከባድ ሲወጣ የ3 ደቂቃ ምናምን ስራ ነው፣ ግን በጣም ከባድ በጣም ብዙ ከባባድ ነገሮች አሉት። ኢቭን ከዌዘር ጋር ራሱ በቃ አንዴ ይዘንባል፣ አንዴ ፀሐይ ይሆናል። እሱን ፕሮሰስ አልፎ ደግሞ ቪዲዮ መቅረጽ ደግሞ ሌላ ከባድ ነገር ነው። ሌላ ቻሌንጂንግ ነገር ነው። የሙዚቃው ካራክተር አለ። ካራክተሩን ሆነ መጫወት አለብህ። ሙዚቃው የሚፈልገውን ስታይል፣ ሙዚቃው የሚፈልገውን አውትፊት ይወዝ ፋን። ሌላው ሙዚቃ ቪዲዮዎችም ደግሞ ልክ እንደዚህ ቢቲኤሶቻቸውን በደንብ ቀርጸን በደንብ ባሪፉ የኛ ቻናል ላይ ዩቲዩብ ቻናል ላይ ሮ ፕሮዳክሽን ወይም ደግሞ ሮ ፊልም ዩቲዩብ ቻናል ላይ ታገኟቸዋል። ስለዚህ ቻው በሉ።